በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረብዑ ለመጋቢት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል ሀገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ሥራዎችና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፍቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን አያላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማሽ ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ የገሌ ልጅሽ አይደለሁምን? ለምን ሰላምታ ትሰጭኝም ወይስ አላወቅሽኝም? አላት። እርሷም እኔ ሳውቅ ያለው ራስን ያላወቅክ አንተ ነህ። በዚህ በሊቀ ጵጵስና ክብር ሁነህ ከማይሙተ ተገንዘ ባይ በወደድኩ ነበር። ከአሁን በፊት የምትጠይቀው በራስ ኃጢአት ብቻ ነበር። ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ድህነትና የምዕመናኑንም ነፍሳቸውን ለማዳን መጻሕፍትን በማስነበብ በምክርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትንና ኤጲስቆጶሳትን ከመሾም የሚጠነቀቅና የሚጠብቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም አይወስድም ነበር። ኤጲስቆጶሳትንና ቀሳውስትን ወገኖቻቸውን ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናትን ተጠናክተው ተስተካክለው ያለመቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ሊቀ ጳጳሳት መቃራ እመሃገረ ሳብራ አቂበ መሬቱ አጽንዓን በለመከራ እንተ ማህረቶ በሰናይ ምግባራ ሰው በተዘከረ ለሙ ነገራ። በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ታምር ይህ ነው። በዚያም ወራት ብፁዕ ወቅዱስ አባታችን ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ታምራት እያደረገ በዳሞት አውራጃ በሚገኝ ዘባዝፍተን ከሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩበት የእንጨትና የድንጋይ ጣዖት አገኘ። በዚያም አጋንንትን እያነጋገሯቸው ሰዎች ደም እያፈሰሱ ይሰውላቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖቶች አይቶ ከወንበራቸው ገለበጣቸው፣ በድንጋያም ቀጥቅጦ ከቦታው አጠፋቸው። በማግስቱም የአገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው? ማንስ ሰባበራቸው? ተባባሉ። እግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትን በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው። ከኔ እጅ ራሳቸውን ማዳን ያልተቻላቸው ደካሞች ሌላውን ማዳን እንደምን ይቻላቸዋል?
ትንፋሽ የሌላቸው ድንጋዮች ምን ያደርጉላችኋል አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥተሃል አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ የምታስቱባቸውን ጣዖትና የጣዖታቱን ቤት አፈርስ ዘንድ በጌታዬ ኢየሱስ ክርስቶስ ታዝዤ ከአገር መጥቻለሁ አላቸው። እነሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድን እናያለን ብለው አሰሩት። ከእነሱም አንዱ የዳሞት ገዢ የሚሆን ቀፈረ ወንድም የሚባል ሰው ወሰደው። ለዚህም አገር ገዢ ጋኔን የሚጥለው ልጅ ነበረውና አባታችን ተክለ ሃይማኖትን ባየው ጊዜ ጋኔኑ በሰው ሁሉ ፊት ጣለው። በዚያም የነበሩ ሰዎች ሁሉ ደነገጡ። ጋኔኑም አንተ ፍስሐ ጽዮን እኔ ካንተ ምን አለኝ እያለ ጮኸ። አዲሱ ስምን መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ምን አመጣ? ቀድሞ የሸዋን አውራጃ ሁሉ የተውኩልህ አይበቃህምን? በሄድኩበት ሁሉ እየተከተልክ ከየሀገሩ አስወጥተህ ሰደድከኝ። ዛሬም ደግሞ ከዚህ መጣ። በአንድ አገር የማታርፍ አንተ ክፉ ሰው ካንተ ወዴት ሸሽቼ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላረፍክ በሞተ ለሚ ልብ አድሬ ወደ ገደል ይጥለህና ትሞታለህ። እኔም በዚያን ጊዜ ካንተ አርፋለሁ አለው። አገር ገዢው ይህን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ እሱን አይደለም እኔ የማመልከው የእሱ ባሪያ ነኝ እንጂ አለው። ያም አገር ገዢ አባቴ ሆይ አምላክ የሚባለው ማን ነው? እሱ ሕይወት የሚገኝበትን ንገረኝ፣ ልጅንም አድንልኝ ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን? አለው። መኮንኑም አዎን ፈጽሜ ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ ኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውም ጋኔኑ ግመር ዝንጀሮ መስሎ እኔው እወጣለሁ፣ አትንካኝ፣ በእጅ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ ተክለ ሃይማኖት እጅ ያደረገውን ታምራታዊ ኃይል አይተው አደነቁ። አገር ገዢውን በፍጹም ደስታ ከነ ቤተሰቡ ከአገሩም ሰዎች ጋር በብፁዕ አባታችን ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያን ዕለትም ሁሉንም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አገር ገዢውን ስሙን ገብረ ዋህድ ብሎ ሰየመው። ሚስቱንም ወለተ ዋህድ ልጁንም ተክለ ዋህድ በማለት ሰየማቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።